بالله سبحانه وتعالى فقاد من التواوسو في تذكير بنعمة الإسلام والتحذير من المبادئ الهدامة. الله سبحانه وتعالى بأسلمنا لي تأقى عنده اندواللن بزي زورا لي متواوسنا عندهم دقمو أفراش يهونو يأسلمنا مبادئ أفراش كهونو نقروج متأنكك بميل رئيس يهونال مالتنا إن شاء الله من نتواوسو بالله سبحانه وتعالى فقاد مالتنا قد الله سبحانه وتعالى نبياتنا عليه الصلاة والسلام بتككلنياو دين لاي እውነተኛና ሐቀኛ በሆነው ዲን ላይ ከሌሎቹ ዲን የበላይ ሊያደርግ ልኳቸዋል ወለው ከሪሃል ሙሽሪኮች ቢጠሩም እንኳን ማለት ነው። በዚህ ላይ ደግሞ ነብያችን አለይሂ ሰላቱ ወሰላም የጠመመ የነበረን ማህበረሰብ ወደ ቅን ጎዳና መርተውበታል። አይናቸው ከሐቅ የታወሩ የነበሩ ማህበረሰቦችን ሐቅን እንዲመለከቱ አድርገዋል። በማህይምነት ጽልመት ውስጥ የነበሩትን እንዲማሩና እንዲያውቁ አድርገዋል። ከሳቸው በኋላ ደግሞ አሁንም ከሳቸው በኋላ የመጡ ባልደረቦቻቸው አላህ Subhanahu Wa Ta'ala ያወደሳቸው የሆኑት ሱሐቦች ደግሞ በዚሁ ላይ ደግሞ የሳቸውን ኃላፊነት ተቀብለው ሰዎችን ዳዕዋ ሲያደርጉ ነበር። ዲኑን ሲያስተራጩ ነበር ከምዕራብ እስከ ምስራቅ ማለት ነው። እንዲሁም የሰው ልጆችን ወደ ትክክለኛው ጎዳና መርተዋል። አላህ Subhanahu Wa Ta'ala ለኢስላምና ለሙስሊሞች በዋሉት ውለታ ኸይር ጀዛቸውን ይክፈላቸው። እኛንም ደግሞ የነሱን ጎዳና ተከትለን በእነሱ ጎዳና ላይ ተጉዘን ለራሳችንም ይሁን ለማህበረሰቡ የምንጠቀም አላህ Subhanahu Wa Ta'ala ያድርገን ማለት ነው። እንግዲህ አላህ Subhanahu Wa Ta'ala ቀድመን الله يعني قدمن على هذه الامه በዚህ ኡማ ላይ ትልቅ የሆነ ጸጋ ውሎልናል። በምን ከተባለ بهذا الدين العظيم ይህንን ትልቅ የሆነ ዲን ለኛ በመስጠቱ الذي فضلها به على سائر الامم ከሌሎቹ ማህበረሰቦች አብልጦ ይህንን እስልምናን ወፍቆናል ማለት ነው። ይሄ ጸጋ ነው። ስለዚህ فيجب عليها من الشكر ما مسجن በዚህ ኡማ ላይ ግዴታ ነው። اكثر مما يجب على غيرها በሌላው ጸጋዎች ላይ ከምናመሰግነው የበለጠ በእስልምና ስለዋለልን ጸጋ ልናመሰግነው ከሌሎቹ የበለጠ የተገባ ነው። ለምን አላህ Subhanahu Wa Ta'ala ጸጋ ብሎ ጠርቶታልና እስልምናን كما قال سبحانه وتعالى اليوم أكملت لكم دينكم وأتممت عليكم نعمتي ጸጋ ብሎ ጠርቶታል። ሃይማኖቱን ሙሉ አድርጌላችኋለሁ በእናንተ ላይ ጸጋዬን ፈጽሜያለሁኝ ወረዲቱ ለኩም الاسلام ዲናን። ስለዚህ እስልምናን ጸጋ ብሎ አላህ Subhanahu Wa Ta'ala ጠርቶታል። የምንተዋወሰው ስለዚህ ትልቅ ጸጋ ይሆናል ማለት ነው። وقد جعلها الله في منصب المسؤولية فقال لتكونوا شهداء على الناس ትልቅ የሆነ ኃላፊነት ነው። لتكونوا شهداء على الناس በሰዎች ላይ መስካሪ ትሆኑ ዘንድ ቀኑን ጎዳና መርጦ አስቀምጧቸዋል እያለ ነው። ويكون الرسول عليهم شهيدا መልእክተኛው መስካሪ ይሆናሉ በእነሱ ላይ ማለት ነው። ስለዚህ ይሄ ትልቅ የሆነ ኃላፊነት ነው። وامرها بالقيام بشكر هذه النعمه الله ይህንን ጸጋ እንድናመሰግን ይችን ኡማ አዟል ማለት ነው። በምንድነው የምናመሰግነው ያልን እንደሆነ بأداء حق الله بفعل ما أوجب وترك ما حرم ግዴታ ያደረገብንን ነገር በመስራትና የከለከለንን ነገር በመተውና በመራቅ ማመስገን ይገባናል ማለት ነው። ማመስገን ሲባል አላህ Subhanahu Wa Ta'ala حرام ካደረገው ነገር ከራቅን አላህ የፈቀደውና ያዘዘንን ነገር ከፈጸምን ምን እያደረግን ነው? አላህን እያመሰገንን ነው ማለት ነው። በተቃራኒ ከሆነ ግን እየካድን ነው። ምክንያቱም ትልቅ ውለታ ውሎልናል። ያንን ውለታ በተገቢው ቦታ እያዋል ነው ስላልሆነ ማለት ነው። ومن اهم ما اوجب الله سبحانه وتعالى አንገብጋቢ እና ግዴታ ካደረገው በማመስገን ላይ بعد شهادتين إقام الصلاة صلاة دنبون طبقو مسجد كذا وإيتاء الزكاة
ዘካን ለሚገባው አካል መስጠት አለባቸው ላለው አካል መስጠት ለምን لأن الصلاة صلاة عمود الإسلام የእስላም ምንድነው የእስልምና ምሰሶ ነው صلاة የእስልምና ምሰሶ ነው وهي تنهى عن الفحشاء والآثام ከጸያፍ ተግባራት ከመጥፎ ምን ታደርጋለች ትከለክላለች በአግባቡ ከተጠቀምነው ማለት ነው ومن أقامها فقد أقام دينه ሶላትን ሸሪዓው በሚፈቅደው መልኩ ያቆመና የተገበረ የሆነ አካል ምን አድርጓል ዲኑን አቁሟል ዲኑን በሚገባው መልኩ ተግብሯል ومن ضيعها ያጠፋት የሆነ አካል ደግሞ فقد ضيع دينه ዲኑን አጥፍቷል ሶላቱን ያጠፋ አካል ማለት ነው في أداء الزكاة زكاة በምንሰጥበት ጊዜ ደግሞ ምን ያደርግን ነው ካል إحسان إلى الخلق وبراءة من الشح والبخل لا الله سبحانه وتعالى ባሮች ለሰው ልጆች ላማኞች መልካም ውለታ ያዋልላቸው ነው እንዲደሰቱ ያደረግናቸው ነው ዘካ ስንሰጥ وكذلك وبراءة من الشح والبخل ከስስትና ከንፉግነት ደግሞ ራሳችንን ያጸዳን ነው ዘካ ስንሰጥ ማለት ነው ومن جاد بالزكاة جاد بغيرها من الصدقات زكاው ላይ ጠንክሮ የሚገባውን ወጪ ያደረገ ሐቁን ያወጣ የሆነ አካል جاد بغيرها من الصدقات ሌላው ላይም ጠንካራ ይሆናል ሌላ ሶደቃው ትርፍ ሶደቃዎች ላይም ጠንካራ ይሆናል ዘካው ላይ የሚንገዳገድ ከሆነና ለመስጠት የሚከብደው ከሆነ من باب اولى ተጠውዕ የሆነውና ግዴታ ያልሆነው ዘካ ለመስጠት ይቸገራል ማለት ነው ثم امر سبحانه بالاعتصام به በዚህም እንድንጠበቅ አድርጓል አይ التوكل عليه والاستعانه به በሱ እንድንመካ በሱ እንድንታገዝ في طلب الحوائج ጉዳይ ሲኖረን ስንፈልግ وجلب المنافع ጥቅምን ማምጣት ስንፈልግ በአላህ እንድንታገዝ ودفع المكاره والمضار የሚጎዳ የሆነ ነገር ከራሳችን ላይ ልንከላከል ስንፈልግ በአላህ Subhanahu Wa Ta'ala እንድንጠበቅ እንድንታገዝ አዞናል والنصر على الاعداء والحاسدين በመቀኞችና በእስላምና ሙስሊሞች ጠላት ላይም በአላህ Subhanahu Wa Ta'ala እንድንታገዝ እርዳታ ስንፈልግ وهذا هو التوحيد الخالص ይሄ ነው ጥርት ያለ ተውሂድ ብሎ ማለት ያ ጀማዓ والدين القويم ቀጥተኛ የሆነው ዲን والعقيده السليمه ትክክለኛና ከሽርክ ከይዩልኝ ነፃ የሆነው መንገድ አቂዳ እምነት ይሄ ነው فدين الاسلام እስልምና ብሎ ማለት يشتمل على العقيده السليمه ሰላማዊ የሆነ አቂዳ ያካትታል والعباده الصحيحه ትክክለኛ የሆነ አምልኮት ለአላህ የሚገባው والأوامر الرشيدة የተቀኑ የሆኑ ትእዛዛቶችን والأخلاق القويمة ቀጥተኛ የሆኑ ስነ ምግባሮችን እነዚህን ሁሉ ያካትታል وينهى عن كل اعتقاد فاسد ከማንኛውም ብልሹ የሆነ እምነት ይከለክለናል ማን ኢስላም وكل عبادة باطلة ውድቅ የሆኑ መሰረት የሌላቸው የሆኑ አምልኮቶችን እንድንተው ያዘናል አሁን وكل فعل آثم وخلوق ذميم የተወገዘ ከሆነ ባህሪ በአጠቃላይ እስልምና ይከለክለናል ምናልባት ነፍሲያችንና ሸይጣን ጎትጉቶን ብንሰራው እንኳን ማለት ነው እስልምናና ማን ነው እስልምናና መጥፎ ስነ ምግባራችን አይገናኙ እኛ ተሳስተን የምንፈጽማቸው ከእስልምና የጠሩ መሆናቸውን ማወቅ ያስፈልጋል መተውበትና መመለስ ያስፈልጋል ለዚህም ነው ولهذا شهد الله له بالكمال الله سبحانه وتعالى መስክሯል እስልምና ምን መሆኑን የተሟላ መሆኑን ከሌላ መኮረጃ ያስፈልገው فقال سبحانه اليوم اكملت لكم دينكم ሃይማኖታችሁን ሙሉ አድርጌላችኋለሁ ሲለን ምንም አይነት የጎደለ ነገር የለውም ጎደሎ ነገር ካለ ከማን ነው ከኛ ከሙስሊሞች እንጂ ከእስልምና አይደለም فهو كامل في اعتقاده በእምነት ሙሉ ነው እስልምና كامل في تشريعاته በህግጋቶቹ ሙሉ ነው كامل في اوامره ومنهياته በክልክላቶቹም በትእዛዛቶቹም ሙሉ ነው እስልምና كامل في آدابه وأخلاقياته በአኽላቅና እንዲሁም ደግሞ በስርዓት ሙሉ ነው እስልምና የጎደለ ነገር የለውም وإذا أردت أيها المسلم أنت مسلم هوي بفلك جزء معرفة نعمة الله عليك بهذا الإسلام ما وق بفلك جزء بزي اسلمنا الله سبحانه وتعالى بانت لا يوالون تصقى ما وق بفلك جزء فانظر ما عليه الكفر اليوم كهاديان ማህበረሰቦች ያሉበትን ተመልከት ዛሬ ላይ
وما تعيشه من تخبط في العقائد በእምነት የወደቀ የሆነ አመለካከት ውስጥ እንዴት እንደየኖሩ እንደሆነ ተመልከተው ላንተ የዋለልህን ጸጋ ማወቅ ከፈለክ وفساد في الاخلاق እምነታቸውን ከተመለከትን ምንድነው የሚያመልኩት እንጨት ጠርቦ ሲያመልክ ታየዋለህ ድንጋይን ሲያመልክ ታየዋለህ የሞተንና ግዑዝ የሆነን የማይሰማና የማይመለከትን የማይጠቅምና የማይጎዳን ሲያመልክ ተመለከተዋለህ وكذلك وفساد في الاخلاق በስነ ምግባር ከተመለከት በጣም የዘቀጠና የወረደ አስተሳሰብ በተላውን ባለንበት የምንመለከተው ማለት ነው ድሮ የነበሩት ይሰሩት የነበረውን አሁን ላይ እንደሚሰራ ያያየን በጣም የወረደ ከስብዕና የዘቀጠ የሆነ አመለካከት የሰው ልጅ እንዲከበር እንድትረዳው እንድትደግፈው ያዘዘውን የሰውን ልጅ ከነ ህይወቱ በቃ የሰው ልጅ ሊፈጽመው የማይችለው ዘግናኝ የሆነ ተግባር ስትፈጽምበትና ሲፈጸምበት የምታየው መቼ ነው አሁን ነው ይሄ ምንድነው ፈሳድ الاخلاق የስነ ምግባር ብልሹነት ያመጣው ነው ይሄ የእምነት አባት ብለህ የያዝከው ሰው የሚያስተምረው ከመመሪያ ውጭ መሆኑን የምታውቀው ስነ ምግባሩ የማህበረሰቡ ሲባላሽ ታየዋል وضياع للاعراض وهمجيه في الظلم والقوانين ህጉ የተበላሸ የሆነ በደል የተንሰራፋበት የሆነ ክብር የሚጎድፍበት የሆነ ስርዓትን ተመለከታለህ واختلال في الامن ሰላም ከማህበረሰቡ ርቆት ተመለከተዋለህ ለምን ከእስልምና ሰዎች ስለራቁ ማለት ነው واضطراب في السياسه ፖለቲካዊ የሆነ ህይወታቸው እየዋዠቀ ተመለከተዋለህ እየዋዠቀ ማለት ነው በአንድ ላይ ቁማት ተመለከተው ما بين شيوعيه مستبده تحكم شعوبها بالحديد النار بالحديد والنار ማህበረሰባቸው ላይ የሶሻሊስት አመለካከትን ያራመዱ ማህበረሰቡ ላይ በጣም ከፍተኛ የሆነ በደል ሲፈጽሙበት ተመለከታለህ እነሱ ባወጡት ህግ ማለት ነው ويهوديه حاقده على البشريه تخطط لهلاكها ምቀኛ የሆኑ ይሁዲዎች ደግሞ አጠቃላይ ለሰው ልጆች ጥፋትን ምን የሚያደርጉ የሚነድፉ ማለት ነው የጥፋት ንድፍ ነው የሚነድፉት ከነሱ ውጭ ማንንም ምድር ላይ እንዲኖር አይፈልጉም ተመልከቱ ونصرانيه ضاله متحيره ነሷራዎችን ስትመለከት ደግሞ የዋለሉ የሚይዙት የሚጨብጡትን ያጡ ووثنيه تعبد الاشجار والاحجار ጣዖት አምላኪያትን ስትመለከት ደግሞ ዛፉን ድንጋዩን የሚያመልኩ والقبور والحيوانات ቀብር የሚያመልኩ እንስሳቶችን የሚያመልኩ وكلما تزين شياطين الانس والجن لها عبادته من دون الله የሰውና የጅን ሸይጣኖች የሚያስቡላቸውና የሚያሳምሩላቸውን ከአላህ Subhanahu Wa Ta'ala ውጪ ያመለኩ ተመለከታቸዋለህ ማለት ነው وهكذا كل من حرم النور فانه يتخبط في الظلام ብርሃንን የኢስላምን ብርሃን እርም የተደረገ የሆነ ሰው በጨለማ ውስጥ ነው እየዋዠቀ የምትመለከተው كما قال الله سبحانه وتعالى ومن لم يجعل الله له نورا فما له من نور الله سبحانه وتعالى መለኮታዊ መመሪያ አውርዶ ቁርአንን አውርዶ ብርሃን ሰጥቶት በዛ ብርሃን መመራት ያልቻለ فما له من نور ምን ብርሃን ሊኖረው ይችላል ምን ብርሃን የለውም በጨለማ ውስጥ ብርሃን አስመስሎ ራሱን እየሸወደ ከመኖር ውጭ ሌላ ምንም አማራጭ የለውም አሁን እንደምንመለከተው قال الله تعالى الله ولي الذين آمنوا يخرجهم من الظلمات إلى النور الله سبحانه وتعالى ያመኑ ሰዎች ወዳጅ ነው ከጨለማ ወደ ብርሃን ያወጣቸዋል والذين كفروا ነዛ የካዱ ሰዎች أولياؤهم الطاغوت ወዳጆቻቸው ምንድናቸው ጣዖታቶች ናቸው يخرجونهم من النور إلى الظلمات ከብርሃን ወደ ጨለማ ነው የሚያወጧቸው ያያችሁት ነው ሶሻል ሚዲያው የሰማችሁት ነው ከብርሃን ወደ ጨለማ ነው የሚወስዷቸው ታዲያ እነዚህ አይነት ሰዎች ኡላኢከ አስሐቡ النار የሳት ጓዶች ናቸው هم فيها እነሱ ደግሞ በሳት ውስጥ خالدون ዘውታሪዎች ናቸው لقد حسدونا በርግጥም ተመቅኝተውናል
على نعمة الإسلام الله بسطن اسلمنا ጸጋ ላይ ማለት ነው ሌላ ነገር እኮ አይደለም የሰው በራን ኳኩተ የባለ ትዳር ሚስት ደፍረ ሰርቀህ አይደለም እኮ በተሰጠ እስልምና ምቀኝነት ስለገባቸው ነው كما قال سبحانه وتعالى ود كثير من أهل الكتاب أي من اليهود والنصارى كيهودنا كنصاراዎች ብዙዎቹ ይወዳሉ لو يردونكم بملسواችሁ لو يردونكم من بعد إيمانكم كفارا ካመናችሁ በኋላ ካዲውናችሁ እንዲመልሷችሁ ይወዳሉ ለምን حسدا من عند انفسهم ከነፍሳቸው ባለ ምቀኝነት የተነሳ መመሪያው አዟቸው እኮ አይደለም ከነፍሳቸው በመነጨ ምቀኝነት ማለት ነው ይሄን ሊያደርጉ ይፈልግ መቼ ነው ግን ይሄን የሚያደርጉት من بعد ما تبين لهم الحق እውነቱ ከተገለጸላቸውና ከተብራራላቸው በኋላ እኮ ነው ትክክለኛ መመሪያ መሆኑን ትክክለኛ ነብይ መሆኑ ከተብራራላቸው በኋላ ከነፍሳቸው በመነጨ ምቀኝነት እናንተን ወደ ነበራችሁበት ጣዖት አምልኮት ሊመልሷችሁ ይወዳሉ ይመኛሉ ይላል በሌላ አንቀጽ ላይ ወዱ ለው ተክፍሩና كما كفروا فتكونون سواء እነሱ እንደካዱት እናንተ እንድትክዱ ይፈልጋሉ እነሱ ጣዖት እንዳመለኩት እናንተም ጣዖት እንድታመልኩ ይፈልጋሉ كما قال سبحانه وتعالى ولن ترضى عنك اليهود ولا النصارى حتى تتبع ملتهم أي تتنصر عند الناس نصارى እንድትሆን ነው የሚፈልጉት አይሁድና ነሳራ ካንተ ፈጽሞ አይወዱልህም አላቸው حتى تترك الاسلام ትክክለኛ የሆነውን ሃይማኖት እስልምናን እስክትተውና وتتبع ملتهم የነሱ መንገድ እስክትከተል ድረስ አይወዱም ይያለ ነው አላህ ይሄን ይያለ ግን እኛ እነሱ ጫማ ስር ስንርመጠመጥ እንገኛለን ማለት ነው ስናቀራርበው እንገኛለን ለማጠጋጋት ስንወጥረው የራስን እየለቀቅ ነው የምትሄደው እያላላሁ ነው የምትሄደው ወደ እነሱ በቀረብከው ቁጥር مرحبا وقد ذكر الله ذلك لنا الله سبحانه وتعالى ይህንን አውስቶልናል وكرره في كتابه بتدغاغامي بقران ውስጥ ጠቅሶታል ለምን لنأخذ حذرنا من كيدهم ودسائسهم كنسو تنكولنا سيرا እንድንጠበቅ ስለሚፈልግ አላህ ማለት ነው فهم يكيدون لهذا الدين واهله እነሱ ለዚህ ዲንና ለእስልምናና ለባለቤቶቹ ሁሌም ከማሴርና ተንኮልን ከመተንኮል አይወገዱም መቼ ጀምሮ منذ انزل الله على رسوله صلى الله عليه وسلم الى اخر الدنيا ነብዩን አለይሂ ሰላቱ ወሰለም ወደዚህ ምድር አውርዶ ነብይ አድርጎ ከላካቸው ጊዜ ጀምሮ ዱንያ እስክትጠናቀቅበት ጊዜ ድረስ ይሄ ስራቸው ነው ይያለ የነገረን كما قال سبحانه وتعالى ولا يزالون يقاتلونكم እናንተን ከመጋደል አይታቀቡም አይወገዱም حتى يردوكم عن دينكم ከእስልምናችሁ እስኪመልሷችሁ ድረስ ነገር ግን ان استطاعوا እስከቻሉ ድረስ ማለት ነው ان شاء الله لن يستطيعوا አይችሉም ان شاء الله እስከቻሉ ድረስ ግን ይሄን ያረጋሉ ይያለ የነገረን ነው ለምንድን ነው የሚነግረን አላህ እንድንጠነቀቅ በሌላ አንቀጽ ላይ አላህ Subhanahu Wa Ta'ala يريدون ይፈልጋሉ ان يطفئوا نور الله بافواههم ያአላህ Subhanahu Wa Ta'ala ብርሃን እስልምናን ባፋቸው እፍ ብለው ሊያጠፋት ይፈልጋሉ ويعبى الله الا ان يتم نوره ولو كره الكافرون ካዲዎች ቢጠሉም እንኳን አላህ Subhanahu Wa Ta'ala ግን እንቢ ያለ ብርሃኑን ከመሙላት እንቢ ያለ ስለዚህ وليس الخطر على الاسلام نفسه እዚህ ጋር ነው ታርጌት ማድረግ ያለብን በእስልምና ላይ ምንም አይነት ችግር ይደርሳል ብላችሁ እንዳታስቡ ለምን لانه محفوظ بحفظ الله تعالى بالله سبحانه وتعالى ጥበቃ ስር ስለሆነ ማለት ነው እስልምና ምንም ነገር አይደርስበትም ምንም የፈለገውን ያክል ቢሰሩ ሚመህዲሃ ገና እኮ ካንቀልባው ላይ ያለች እስልምናን በእንጭጯ ለመቅጨት እኮ ነብዩን አለይሂ ሰላቱ ወሰለም ከመካ ገና ሳይወጡ እኮ ገለው ለማሰናበትና ለመላቀቅ እኮ ያልፈነቀሉ ድንጋይ አልነበረም አይደል ግን አልቻሉም አይናቸውን አላህ Subhanahu Wa Ta'ala ሸፍኖ በፊት ለፊታቸው አልፈው እንዲሄዱ አደረገ ويعبى الله الا ان يتم نوره ማለት ይሄ ነው አላህ ብርሃኑን ይሞላል መቼም ቢሆን መቼም
ስለዚህ አላህ Subhanahu Wa Ta'ala ምንድነው ያለው ኢና ነዘልና الذكر وإنا له لحافظون إننا ያለን አላህ ኢና نحن نزلنا الذكر وإنا له لحافظون ቁርአንን እኛ ወርደነዋል እኛ እንጠብቀዋለን ብሏል ኢዘን እስልምና ምን አይሆንም ችግር አይደርስበትም የፈለጉትን ያክል ቢያደርጉ ማለት ነው ومصداق ذلك ይሄንን የሚያረጋግጥልን ان الاسلام እስልምና قد تعرض በርግጥ ለወረራና ለጥቃት ተጋልጦ ነበረ وما زال يتعرض አሁንም አልተወገደም ለእንዲህ አይነት አደጋ ከመጋለጥ للهجمات الشرسة من مختلف الكفر ከተለያዩ የክህደት አንጃዎች ክፉ የሆነ ወረራዎችና ጥቃቶችን እየፈጸሙበት ነው ያሉት ولم يؤثروا ነገር ግን ተጽዕኖ አላደረሱበትም فيه تلك الهجمات ይሄ ወረራቸውና ጥቃታቸው ምንም ጉዳት አላደረሰበትም ولم تغير منه شيئا አንድም ነገር የቀየሩት ነገር የለም ከእስልምና ላይ አንድ ፊደል ጨምረዋል ከቁርአን ላይ ጨምረዋል እንዴ አንድ ፊደል መቀነስ ችለዋል ስለዚህ ካልቻሉ አይችሉም አንድ ፊደል መቀነስና መጨመር ካልቻሉ መቼም አይችሉም ማለት ነው አያችሁ መጉዳት አለመቻላቸውን ይሄ ያስረዳናል فهو لا يزال غضا طريا كما انزل على محمد صلى الله عليه وسلم አሁንም ጥርት እንዳለ ነው እየቀጠለ ያለው በነብዩ አለይሂ ሰላቱ ወሰለም ላይ እንደወረደው ሆኖ ማለት ነው እዛ ላይ ነኝ የሚለው አካል የሚያድበሰብሰውን አትመልከቱ እስልምና ግን አሁንም ጥርት ብሎ ከነብዩ አለይሂ ሰላቱ ወሰለም እንደመጣው እየተጓዘ ነው ይዘዋት የሚሄዱ ቡድኖች አሉ አላህ የመረጣቸው አላህ ከነሱ ያድርገን ولا يزال الله سبحانه وتعالى ما يوجدم يقيد لهذا الدين للزيد كما زجاجت من يدافع عنه مكلاكل ويرد كيد اعدائه يطلاتوچن تنكورنا سيرا የሚያከሽፉ የሆኑ ቡድኖችን ሁሌም ያዘጋጃል አላህ ويبينه للناس ይሄንን እስልምና ለሰዎች የሚያብራሩ የሚገልጹ ሰዎች አላህ ያዘጋጃል ሁሌም ማለት ነው كما قال النبي صلى الله عليه وسلم لا تزال طائفة من أمتي كني أمة عند بدن أتوجدم على الحق بحق لا هنا متقوز ظاهرين يبلاي هنا لا يضرهم من خذلهم ارداتهم يقارطباچو አይጎዳቸው ولا من خالفهم يتقارናቸው አካልም አይጎዳቸው እስከመቼ حتى يأتي أمر الله تعالى وهم على ذلك الناس ባሉበት ላይ ሆነው አላህ Subhanahu Wa Ta'ala የወሰናት ጊዜ ቂያማ እስክትመጣ በዛ ላይ የሚኖሩ ትውልዶች ወይም ኡማዎች እንዳሉ ነብያችን አለይሂ ሰላቱ ወሰለም እየነገሩን ነው وكما اخبر النبي صلى الله عليه وسلم بليلا ቦታ ምን ብለዋል ان الله አሉ يبعث لهذه الامه ለዚህ ኡማ ይልካል على راس قرن በየመቶ አመቱ በየአንዳንድ ክፍለ ዘመን من يجدد لها دينها ዲኗን የሚያድስ የሆነ ይተካላታል ይፈጥርላታል ብለዋል فالاسلام بعقيدته وتشريعاته واحكامه ليس عليه خطر من كيد اعدائه እስልምና በራሱ ላይ በእምነቱም ይሁን በህግጋቱም ይሁን በድንጋጌውም ይሁን ምንም አይነት ችግር አይደርስበትም وانما الخطر علينا نحن المسلمين ችግሩ ያለው እኛ ሙስሊሞች ላይ ነው የሚደርሰው የገፈቱ ቀማሽ የምንሆነው እኛ ነን ቀጥ ብለን መጓዝ ካልቻልን አደጋው እኛ ላይ እንጂ እስልምና ላይ አይደርስም ይሄን ልናውቅ ይገባናል አን ሱዳ عنه او نضلل ልንሳሳት ከትክክለኛው መንገድ ልንታገድ የምንችለው እኛ ነን فاعداؤنا اليوم ጠላቶቻችን በአሁኑ ሰዓት يواصلون الصد عن سبيل الله ትግላቸውን ቀጥለዋል ከአላህ መንገድ እንቅፋት ለመሆንና ለማገድ وصرف المسلمين عن دينهم بشتى الوسائل በተለያየ አቅጣጫ ሙስሊሞችን ከእምነታቸው ለማገድና እንቅፋት ለመሆን ጥረት እያደረጉና እየተንቀሳቀሱ ነው والمغريات አታላይ የሆኑ ሸንጋይ የሆኑ የሚያታልሉ ነገሮችን በማቅረብ እንደየ ደካማ ጎናችን ኢኮኖሚካሊ ችግር ካለብኝ ለኔ የሚያስፈልገኝን ያመቻቹልኛል የሥራ ችግር ከሆነ ያለብኝ ሥራ ይፈጥሩልኛል ስልጣን ከሆነ ተፈጥሮዬ የሚፈልገው ወንበር ያመቻቹልኛል ሴት ከሆነ በጣም ፍላጎቴ
ቆንጆ የሆኑ ሴቶች ይመደብልሃል ይሄንን ማታለያ በማቅረብ ከቀጥተኛው መንገድ ሙስሊሙን ሽባ ያደረጉት ነው ያሉት ማለት ነው ويستخدمون لذلك ለዚህ ዓላማ የሚጠቀሙት ደግሞ እነማን ነው ካላችሁ من منسوب العالم الاسلامي ممن جاء وصفهم في الحديث የሚጠቀሟቸው መሐከላችን ያሉ ሰዎች ነው የሚገርማችሁ ከሩቅ እንዳትጠብቅ የተሰማ باسم الاسلام በእስልምና ስም የሚጠራ የሆነውን አካል ነው እንደ መሳሪያ የሚጠቀሙበት ከውስጥ አድርገው በነብዩ አለይሂ ሰላቱ ወሰለም ዘመን አወርሶፍ ላይ ሆኖ ይሰሩት እንደነበረው ዛሬም ያንኑ ተግባር ስንዝር በስንዝር ሲፈጽሙት ነው የምትመለከተው እዚሁ መሐከለ ላይ ካለ ሰው ነው የሚፈጥሩት እነሱ ሌላ ቦታ እንዳትሄድ ነብያችን አለይሂ ሰላቱ ወሰለም እንደገለጿቸው ممن جاء وصفهم في الحديث قوم من جلدتنا ويتكلم بألسنتنا አያችሁ قومون ህዝቦች ናቸው من جلدتنا እንደኛው ቆዳ ያላቸው ከኛ ጎሳ የሆኑ ويتكلمون بألسنتنا በእኛው አንደበት የሚናገሩ በእኛ ቋንቋ የሚናገሩ ሰዎች አሉ ሲገልጿቸው ማለት ነው እነዛን ወደ ጀሃነም ጥሪ የሚያደርጉ ሰዎችን ሁዘይፈት ኢብኑ اليمان ሲፈሁም ለና ያ ረሱላህ እስቲ ምን አይነት ሰዎች እንደሆኑ ይግለጹልን እነዛን ሰዎች ሲላቸው قومون من جلدتنا ነበር ያሉት ስለዚህ ከሩቅ እንዳትጠብቅ ففي مجال العقيده باقيدا ርዕስ ላይ ከተመለከትን يحاولون افساد عقائد المسلمين بالعمل على ابراز الفرق المنحرفه አቂዳን ከተመለከትን ምንድነው የሚያደርጉት ከተባለ ልክ የተበላሸ አመለካከትና አስተሳሰብ ያላቸውን ግለሰቦች ጎልተው እንዲወጡ ነው ስራ የሚሰሩት كما فعل ملس في بلادنا من الله ما يستحقون ሚገባውን አላህ ይስጠውና መለስ አገራችን ላይ እንደሰራው ትክክለኛ የሱና ሰዎች ባሉባት ምድር ላይ ከሊባኖስ አህባሾችን አመጥቶ ጎልተው እንዲታዩ ስልጣን ሰጥቶ መጅሊሱን እንዲቆጣጠሩ አድርጎ ብዙ ስራ ሰርቷል አይደል في مجال العقيده ካየን ማለት ነው አያችሁ ተነበልነቃ ይገባል من قبورية ቀብር አምላኪዎችን وصوفية ሱፊያዎችን ومبتدعة مبتدعዎችን ሰብስቦ ኢብራዝ ግልጽ ነው ወደ ላይ እንዲወጡ ለሰዎች እንዲታዩ እነሱ ነው ሲሰሩ የነበረው يؤيدون هذه الفرق بشتى الوسائل በያቅጣጫው ድጋፍ ይደረግላቸዋል ሰንዳፋ ላይና ሐረማያኮ በመንግስት በጀት እኮ ነው ኮርስ የተሰጣቸው አይደል እንዴ ታዲያ መንግስት እስልምና እንዲረዳ ነው በጀት በጅቶ ኮርስ የሰጣቸው ትላላችሁ ነው መርኮምቦልቻ እነ ሙፍቲ ኮርስ ሲወስዱ የነበረው በመንግስት በጀት ለዛ ይመስላችኋል እና አቡበክር ሱለይማን ወአምሳሊም حتى تبرز في الساحات ግልጽ በሰዎች ላይ ይፋ እስኪወጡ ድረስ ማለት ነው ታዋቂነትን እስኪያገኙ ድረስ ሰርተዋል ويكون لها كيان قوي ليقضوا بها على العقيدة الصحيحة انكر ጉልበት እንዲፈጠርላቸው ይደረጋል በትክክለኛው አቂዳ ላይ እርምጃ እስኪወስዱና ተጽዕኖ መፍጠር እስኪችሉ ድረስ ويجعلون هذه الفرق المنحرفة هي التي تمثل المسلمين ይሄንን የወደቀ አመለካከት የወደቀ አቂዳ የያዘውን እስልምናን የሚገልጹት ነባሩ ሙስሊሞች እነዚህ ናቸው ብሎ ይነግራል አያችሁ ይሄ ረጅም ዓመት የተዘጋጀ የኹጥባ ርዕስ ላይ ይዤላችሁ ነው የቀረብኩት ሼክ ሷሊህ ፈውዛን حفظه የመምለከተ العربية السعودية ሙፍቲ ሆነው አሁን በቅርብ የተሸሙት ታላቅ ዓሊም የነገሩን ዛሬ ሀገራችን ላይ የሚፈጠረው ማለት ነው ሀገራችን ላይ እየተከሰተ ያለው እሳቸው እኮ ረጅም ዓመታቸው ነው ይሄንን በኹጥባ መልክ ካቀረቡት ማለት ነው አላህ ይጠብቃቸው وفي مجال العباده አምልኮትን በተመለከተ ካየን يحاولون نشر البدع والخرافات አምልኮትን በተመለከተ መሰረት የለሽ የሆነ ቢድዓን በእስልምና ውስጥ አስርገው ሲያስገቡት እንመለከታለን ويؤيدون اهلها بالدعم المالي والمعنوي በስነ ልቦና በገንዘብም ድጋፍ ያደርጉላቸዋል ቢድዓው ሰርጎ እንዲገባ ዲን እንዲመስል ማለት ነው መውሊድ ሶስተኛ የእስልምና የክብረ በዓል ነው ብለው እንዲናገሩ አድርጓቸው አይደል አያችሁ ምን ያህል ተጽዕኖ መፍጠር እንደቻሉ ከልጅነቱ ጀምሮ ተውሂድ እየተማረ ያደገን ግለሰብ ምን ያህል አምሮውን ይሄ ገስሉ አድሚጋ የሚባል አለ ምንድነው የሚባለው
አይዲዮሎጂን አጥበው በሚፈልጉት መልኩ የራሳቸውን አይዲዮሎጂ አንተ ጋር ማስገባት ማለት ነው። ምን ያህል እንደሰሩ አስበው። ከነዚህ ሰዎች እንዲህ አይነት ቃል ይጠበቅ ነበር እንዴ? ሙፈሲር የሆነ አካል ተውሂድን ያስተምራል ብለህ የምታስበው አካል ሶስተኛ ዒዳችን ነው መውሊድ ከመናገር የበለጠ ምን ማለት ነው? ይሄ ምን ያህል አስርገው እያስገቡብን እንደሆነ ከውስጣችን ባሉ ሰዎች ልንነቃ ይገባል ነው። طيب وفي مجال الحكم ህግን በተመለከተ ካየን يجلبون القوانين الوضعية للحكم بها بين الناس بديلا عن شريعة الإسلامية እስላማዊ ከሆነው ሸሪዓዊ ከሆነው ህግጋት ይልቅ ሰው ሰራሽ ሆነውን እንድንጠቀምበት ሲያመቻቹልህ ትመለከታለህ። ተጽዕኖ ሲፈጥሩ ትመለከታለህ። ተመልከቱ ምንም አላስቀሩም ሸኽ ሷሊህ ፈውዛን حفظه الله حتى أدخلوا دراسة هذه القوانين ضمن المواد التي تدرس في جامعات البلاد الإسلامية إلا من رحم الله الله أذن الله ሲቀሩ እስላማዊ የሆኑ በሙስሊም ሀገራቶች ላይ የሚገኙ ዩኒቨርሲቲዎች ሳይቀሩ ይህንን ሰው ሰራሽ ህግ እንዲማሩ ምንድነው የምትሉት? ፋኩልቲ ነው ምንድነው ይሄ ህግ? የህግ ዲፓርትመንት ነው ነው አየው አንድ ዲፓርትመንት ተደርጎ እንዲማሩት ይደረግ። hatta ሙስሊም ሀገር ላይ እኮ ካፊሩ ሀገር ላይ ማተው وفي مجال افساد الاخلاق ስነ ምግባርን በማበላሸት ከተመለከትን አኽላቅን ደሱ على المسلمين በሙስሊሞች ላይ ሰርገው ገብተዋል። ምን በማድረግ على العوريه والصفور والاختلاط بين الجنسين በሁለት ተቃራኒ ጾታዎች መካከል በነጻነት መንቀሳቀስ እንዲችሉ ራቁታቸውን ባንድ ላይ መዋሃድ እንዲችሉ አኽላቅ እንዲበላሽ ስራ ሰርተዋል። والافلام الهابطه ውዳቂ የሆኑ ፊልሞችን በማሰራጨት ረገድ والمسرحات الهازلة والأغاني والمهجونة والصور الخليعة صياف يونو فوتوዎች እንዲሰራጩ ዘፈን የሙዚቃ መሳሪያ በተለያዩ ሁኔታ وجعلوها باسم الفن ባህልና ቱሪዝም ብለው ይጠሩታል። ይሄንን ደግሞ ባህልና ቱሪዝም የባህልና ቱሪዝም ሚኒስተር ልዩ የሆነ ፕሮግራም አቅርቧል ተባልና ከዛስ ይሰበስብና እንደሆነ ትልቅ ቦታ አዳራሽ ላይ ይሰበስብና ስብሰባ ብሎ ትልቅ የተመጠመጠ ሰው እዛ ወልሶፍ ላይ ያስቀምጥና መጀመሪያ እስኪመጣ ድረስ እንዲደምቅ ምንማን ይመጣሉ? የባህልና የቱሪዝም ባለሙያዎች። ከዛ ጆሮህ ታምቡር እስኪነቀል ድረስ እዚህ አይነገርም። አልሙሂም በዚህ ስም ብዙ ነገር ይደረጋል ማለት ነው። አው التراث الشعبي አው التقدم والحضاره በስልጣኔ ስም ኋላ ቀር ሆነናል። ስለዚህ ባህልና ቱሪዝማችንን ማስተዋወቅ አለብን፣ ማሳደግ አለብን እየተባለ በስነ ምግባር ብልሹነት እንዲፈጠር ይደረጋል። وفي مجال الشغل المسلمين በሙስሊሞች ስራ ላይ ስንመለከት عن العمل المفيد ጠቃሚ በሆነው ስራቸው ላይ واعداد القوه للجهاد ለእስልምና መከላከል የሚችሉበት ደረጃ ላይ ለመድረስ ونشر الدين ዲን እንዲያሰራጩ وحمايه الوطن ሀገራቸውን ለመጠበቅ እንዳይችሉ شغلوا شباب المسلمين የሙስሊም ወጣቶችን ቢዚ ያደርጓቸዋል። በምንድን ነው ቢዚ የሚያደርጓቸው? في كثير من البلاد الإسلامية ብዙ በሆኑ በሙስሊም ሀገራቶች ላይ بالنوادي الرياضية وأنواع الألعاب البدنية والذهنية የአእምሮን ማሳደግ አካላዊ ብቃትን ለማጠናከር ተብሎ በስፖርት ስም አያችሁ ወጣቱን ጠንካራ ለሆነ እስልምናው እንዳይከላከል ሽባ ያደርጉታል። በሌላ ነገር ወጥረው ማለት ነው። እኔ ኳስ ተጫዋች መሆን ነው የምፈልገው ይላል። ኳስ ተጫዋች መሆን ነው የምፈልገው። ስለዚህ ምን እያደረገ ነው? ነገ ለእስልምና መስራት ይችላል ያልሽ? እንደው ኳስ ተጫዋች በአለም ላይ ያለ ሙስሊም ኳስ ተጫዋቻው የሚሰሩትን ታያላችሁ አይደል? ካለ በበሳቸው ጀምራችሁ። ስለዚህ በስፖርት ስም በዚህ አጋጣሚ ምናልባት ወጣቶች ካላችሁ አደራ ምለው አልহামዱሊላህ በቢላል መስጂድ የግዥና የግንባታ የተቋቋመ የቴሌግራም ቻናል ላይ ከፍተኛ አስተዋጽኦ ያበረከቱ ያሉ ወጣቶች ክለብ በተለያዩ ስያሜዎች ሰይመው ክለቦችን እየተጫወቱ ነው ያሉት። አደራ ምለው ጥንቃቄ ያስፈልጋል። በመካከላችን ሌላን ስራ ሌላ ጠብና ጥላቻ ሊፈጥር ስለሚችል ማለት ነው። እዚህ ላይ ይገልጹታል።
ከዛ በኋላ التي شغلت وقتهم ጊዜያቸውን ቢዚ ታደርጋለች ففي البلد الواحد አንድ ሀገር ላይ ተቀምጠው فرقون واحزاب ቡድንና ቡድን ይሆናሉ ይከፋፈላሉ አየው ولكل فريق ለያንዳንዱ ቡድን ምን አለው ሙሸጅዑን ደጋፊዎች አሉት እኔ እዚህኛው ደጋፊ ነኝ ይላልው ከዛ በኋላ የሆነ ጥፋት ከጠፋ በዚህኛው ቡድን ላይ ሆብዬ እኛውን ካንነው ላል እንደማላቀው አድርጌ አንዳንዴ ስለምናውንም ልፍቅበት ይችላል ማለት ነው ስሜት ውስጥ ስለምንገባ አካል ብቃት ራሱን የቻለ ነው እንደገና ደግሞ እስልምናችን የሚያዘንን ነገር መፋቅና ያንን ነገር ውድቅ ማድረግ ደግሞ ሌላ አደጋ ያስከትላል ስለዚህ ጥንቃቄ ማድረግ አለብን የምንጫወት ልጆች የምንጫወተው አካላዊ ብቃት እንዲኖረን አንድነታችን እንዲጠናከር በዛ አጋጣሚ ተሰብስበን መገናኘት እንድንችል 7 ቀን ወይም 6 ቀን ሙሉ በስራ ቢዚ ሆነናል አንድ ቀን ስንገናኝ ዲናችን የሚያዘንን ነገር ሁሉ ተዋውሰንበትና ተፋቅረን ልንላይበት የሚል አላማ ልንይዝ ይገባናል እንጂ በቡድን ተባደን ጠብና ጥላቻ ምን ፈጥረበት ከሆነ ዓለም ሄዱ ምንም አማራጭ የሌለው ጉዳይ እንደሆነ ልናቀው ይገባል ስለዚህ ولكل فريق مشجعون تحدث بينهم عداوة ومشاحنات ጠብና ጥላቻ እንዲፈጠር ያደርጋል والنتيجة لا شيء ولا فائدة تعود عليهم ولا على مجتمعاتهم ለራሳቸው ነው ለማህበረሰቡ የሚያመጣው ጥቅም የለውም ያስበስባቸው ማለት ነው መጨረሻ ላይ وفي مجال الاقتصاد በኢኮኖሚው ጉዳይ ላይ ከተመለከትን ادخلوا على المسلمين በሙስሊሞች ላይ ምን አስገብተዋል المعاملات الربويه ወለድ ሪባዊ የሆነ መስራራትን አስገቡበት አያችሁ ሙስሊሙ በንግድ እጅግ በጣም መጥቋል የሚታወቀው በሀብት ማን ነው ሙስሊሙ ነው ስለዚህ ምን እናድርጋሉ እነሱን ለማጥመድ ከወለድ ነፃ ብለን የሆነ ነገር መክፈት አለብን አሉ ከወለድ ነፃ ገቢውን ከምን ያገኘ ነው በሜትር በካሬ ሜትር እየተከራየ ቦታዋን ከፍተኛ ደሞዝ ለባለሙያዎች እየከፈለ እንዴት ነው ነፃ ሊያገለግል የሚችለው አለ እንዴ ነፃ ማገለግል ከምን ያግንቶ ነው ያን ብር የሚከፍለው ስለዚህ ادخلوا على المسلمين المعاملات الربويه والموارد المحرمه كالتجار بالخمور والقمار قمارنا በአስካሪ መጠጦች እንዲሁም በወለድ እንድንገበያይ ያደርጉናል ማለት ነው አያችሁ በኢኮኖሚው ዙሪያ ስንመጣ ማለት ነው ስለዚህ ان عدوكم قالوا الشيخ صالح فوزان ጠላቶቻችሁ لا يريد لكم الخير خير የሚባል ነገር ለእናንተ መልካም ነገር አይፈልጉላችሁ ማለት وانما يريد لكم الشر شر ነው ለእናንተ የሚያስቡት አሉ كما قال تعالى ما يود الذين كفروا من اهل الكتاب اي من اليهود والنصارى ايهودنا نصاراዎች ከናንተ አይወዱም ولا المشركين مشركዎችም እንዲሁ ان ينزل عليكم من خير من ربكم ከጌታችሁ መልካም ነገር ለእናንተ ሲወርድላችሁ አይወዱም ከአላህ የበለጠ ማን ሊነግረን ይችላል ታዲያ ጀማ አላህ እንደ ከአላህ ውጭ የሚነግረን የተሻለ ነገር ያለ والله የለም አይወዱም ይያለ ነው ولا لا يعلونكم በሌላ አንቀጽ ላይ لا يعلونكم خبالا በእናንተ ላይ አይቦዝኑላችሁም አይወገዱም በእናንተ ላይ ተንኮልን ከመጠንሰስ ማን ነው ወዱ ማዓኒቱም ጉዳታችሁን ይወዳሉ قد بدت البغضاء من افواههم ጥላቻቸው አንዳንዴ ያመለጠ ካፋቸው ላይ ተመለከተዋል አለ ግልጽ ይወጣል وما تخفي صدورهم اكبر በልባቸው የደበቁት ደግሞ በጣም ከዛ የከበደ ነው ካፋቸው ከሚያወጡት የበለጠ አላህ እንዲያድርጎ እየነገረን ነው ታዲያ فلماذا تحسنون الظن بهم ታዲያ ለምንድን ነው እናንተ በእነሱ ላይ መልካም ጥርጣሬ የምታሳድሩት وتغفلون عن كيدهم ومكرهم ከተንኮላቸውና ከሴራቸው የምትዘናጉት عن كيدهم ومكرهم بكم በእናንተ ላይ من قديم الزمان ከጥንት ጀምሮ ነው ይሄ ባህሪያቸው ደግሞ አዲስ አይደለም انهم الناس لما عجزوا عن قضاء على دعوة الرسول صلى الله عليه وسلم بنبي عليه الصلاة والسلام دعوة ላይ እርምጃ ወስዶ ማጥፋት ሲያቀታቸውና ሲደክሙ መቼ في مكة
መካ ላይ በነበሩበት ሰዓት حين حاولوا قتله እሳቸውን ለመግደል ፈለጉ ዳዕዋውን መቋቋም ሲያቅታቸው የግድያ ሙከራ ማድረግ ጀመሩ واجتمعوا عند بابه ينتظرون خروجه ምን ለማድረግ ليقتلوه ሊገሏቸው በራቸው ላይ ይተባበቁ ጀመር እሳቸው ሲወጡ ባንድ ላይ እርምጃ ለመውሰድ ማለት ነው ነገር ግን فاخرج الله من بينهم وهم لا يشعرون الله በመካከላቸው እነሱ እንደቆሙ ሳያውቁት ነብዩን አለይሂ ሰላቱ ወሰለም አስወጥቶ ሰላም ወደ ሆነ ቦታ እንዲሄዱና እንዲሰደዱ አደረጋቸው አያጅ ولما علموا بخروجه من بينهم በመካከላቸው መውጣታቸውን ባወቁ ጊዜ وفشل خطتهم خرجوا من في طلب البحث عنه ያ ስትራቴጂያቸው የመግደል ሙከራው አለመሳካቱን ሲያዩ እሳቸውን ፍለጋ ዱካቸውን ተከትለው ጉዞ ጀመሩ አሁን فرد الله كيدهم في نحورهم الله ተንኮላቸውን መለሰባቸው وهاجر رسول الله صلى الله عليه وسلم الى المدينه ወደ መዲና ተሰደዱ فعملوا كل ما بوسعهم للقضاء عليه የቻሉትን ሁሉ እርምጃ ለመውሰድ ሞክረዋል عليه وعلى دعوته በሳቸውም ላይ በዳዕዋቸውም ላይ ብዙ ነገር ሞክረዋል وجيشوا الجيوش لمحاربته ሰራዊት አዘጋጅተዋል እሳቸውን ለመዋጋት ነገር ግን فنصره الله عليهم በእነሱ ላይ አላህ ረዳቸው እሳቸውን ولما راوا ان مقابلته بقوه السلاح والجنود በኃይልና በጉልበት በመሳሪያ መቋቋምና ማጥቃት እንደማይችሉ لا تجد ጥቅም እንደማያመጣ ሲያውቁት لجعوا بعضهم الى حيلة خبيثة መጥፎ ወደ ሆነ ተንኮል ተሸጋገሩ وهي حيلة النفاق نفاق ንፍቅናን መሳሪያ አድርገው ጀመሩ ያኛው አልተቻለም በጋዳው ያለም መታገል እነሱ ጋር ምንም የለም ኢማ النصر وإما الشهداء ወይ ነስር ነው ድል ነው ወይም ደግሞ ሸሂድነት ነው ብለው ስለሚጓዙ ምንም አይነት ነገር እንደማይፈራቸው ሲያቁ ምን አደረጉ ሌላ ዘዴ የኒፋቅነትን ዘዴ ዘይደው ገቡ ማለት ነው كما قال تعالى وقالت طائفة من أهل الكتاب آمنوا بالذي أنزل على الذين بالنزا وقالت طائفة من أهل الكتاب كما صاف بالبيت يهونوا السوج أيهودنا نصاراوج من قالوا آمنوا والواچو امنوا بالذي أنزل على الذين آمنوا بامنوا السوج لا بوردوا قرآن امنوا مچه وجه النهار يقنوا كفل ጊዜ ላይ امنوا وكفروا آخره የመጨረሻው የከሰዓቱ ክፍለ ጊዜ ላይ ካዱ ለምን لعلهم يرجعون አይ እውነት ቢሆን ኑሮ እነዛ የገቡ ሰዎች እዛው ጸንተው ይቀመጡ ነበር ስለዚህ ስተት ስለሆነ ነው ብለው እንዲመለሱ ይሄንን አድርጉ አሉና አወል ሰፍ መጥተው መቀመጥ ጀመሩ ማለት ነው ዛሬ እንደሚሰራው እኮ በሰለፊያው መካከል ሰለፊይ መስለው ገብተው በጠንካራ የተውሂድ መሻይኾች መካከል ልዩነት ለመፍጠር የሚሰሩ ሰዎች አሉ ጧት ማታ አላህ Subhanahu Wa Ta'ala ይስራቸውን ይስጣቸው አወለን ሂዳያ ይስጣቸው ሂዳያ የማይሰጣቸው ከሆነ ግን በተንኮላቸው አላህ ረመጥመጣቸው ወላሂ በተውሂድ ሰዎች በመሻይኾች መካከል ልዩነት ለመፍጠር የሚጥሩ ሰዎች አሉ የሚገርማቸው እሱን እኮ ስለማይፈልጉት ነው እሱን እኮ እንዲህ ያደረጉት ነው ከዛ በኋላ ይተቀሙብህና እንደ ሸንኮራ መጥመጣው ይጥሉሃል ያ አላህ ይሄን ማን ሰሩት ካላችሁ እነ ገብረ ጻዲቅ አይደለም እና አመርነ መሐመድ አወል ሶፍ ላይ የተቀመጡ ሰዎች ናቸው ተመልከቱ ይሄ እኮ በዛ በነብዩ አለይሂ ሰላቱ ወሰለም ዘመን የነበረው ነው ታሪክ እያወሩ ነው የነበረው እኛ ጋር ግን አሁን አለ ይሄ ስለዚህ ወደ እንዲመለሱ ይሄንን አድርጓል وذلك بأن يدخل في دينه ظاهرا اسلمنا ውስጥ በግልጽ ይገባሉ ويكيد له في الباطن በስውር ግን ሴራ ነው የሚያሰሩት ዛሂሩን ስታያቸው ገብተዋል ማሻአላህ አሁንማ እኮ ጠንካራ ሰው ሆኖ ትላለህ አንተ ነገር ግን ተልቆ የመጣበት አለ እሱን ስራ እየሰራና ያመቻቸ ነው እሱ ويوقع بين اصحابه በትክክለኛ የሱናና የተውሂድ ባለቤቶች ላይ በመካከላቸው ቅራኔ ሲፈጥሩ ተመለከታቸዋል فتكونت تمسرتت جماعه المنافقين የሙናፊቅ ስብስብ ተመሰረተ من اليهود والمشركين ከሙሽሪኮችና ከአይሁዶች የተቀናጀ فكشف الله سرهم وهاتك سترهم
አላሁ ሱብሓነሁ ወተዓላ ሚስጥራቸውን አጋለጠ ተንኮላቸውንም እንዲሁ ወኡሪፈት ሲፋቱሁም ወደሳኢሱሁም መገለጫ ባህሪያቸው መታወቅ ጀመረ فكان المسلمون منهم على حذر ሙስሊሞች መጠንቀቅ ጀመሩ ከነሱ وما زال الكفار ነገር ግን ካዲዎች አሁንም ሙሽሪኮች ሙብተዲዎች አልተወገዱም يكيدون للمسلمين ولن يزالوا كذلك ለሙስሊሞች ሴራ ከማሴርና ወጥመድ ከማዘጋጀት አሁንም አልተወገዱ ወደፊትም አይወገዱ ይሄ ሊታወቅ ይገባዋል وفي عصرنا هذا الشيخ صالح فوزان አሁን ባለንበት ዘመን አሉ استحدثوا طرقا جديدة አዲስ የሆነች መንገድን ፈበረኩ አሉ للمكر بنا በእኛ ላይ ሴራ ለመስራት አዲስ መንገድን መሰረቱ وغزونا በእኛ ላይ ለመዝመት አሉ عن طريق الحضارة በስልጣኔ ስም አሉ አያችሁ በስልጣኔ ስም ይሄንን ጀመሩልን አሉ وما تركوا بابا من ابوابها الا دخلوا فيه ምንም አይነት በር አላገኙም የገቡባት ቢሆን እንጂ በሁሉም በር ገብተዋል ቀደም እንዳየነው በኢኮኖሚው በማህበራዊ ዘርፍ በእምነቱ በአምልኮቱ በህጉ በሁሉም ዘርፍ ላይ ገብተዋል የቀረ ነገር የለም دخلوا من طريق وسائل الاعلام በሶሻል ሚዲያ ላይ ገቡ ودخلوا في طريق التعليم በመማርና ማስተማሩ ሂደት ላይ ገቡ ودخلوا في طريق الطب በህክምናው ዘርፍ ላይ ገቡ ዛሬ ደቡብ ላይ ስትሄድ እኮ የህክምና አገልግሎት የራቀበት ቦታ ላይ ትልቅ የሆነ ሆስፒታል የትምህርት ቤት ችግር ያለበት ቦታ ላይ ዘመናዊ የሆነ ያዳር ትምህርት ቤት ልጅን አስገብተው እዛ ያስተምራሉ ከዛ አታገኛቸው ሶሻሊስት ላዲኒ ይሆናሉ እምነት የለሽ አየው ያልገቡበት የለም ودخلوا في من طريق الطب بحكمناو ودخلوا من طريق السياسه والحكم በፖለቲካ ዘርፉ ገቡ ይሄ እኮ የውላውንኛ ፖለቲካ ውስጥ ገብተን ካልሰራን በፖለቲካ እዲን ውስጥ የሚካተት አካል ነው አላለም እንደ ሚንበር ላይ ወጥቶ ጀግነው አሃ አያችሁ ዶሮን ሲያታልሏት አላህ ይስለ ቅድም اليوم اكملت لكم دينكم ብሏል ሙሉ ነው እምነታችን ፖለቲካ ዘርፍ ኢኮኖሚ ማህበራዊ ከዚህ የበለጠ የሚያስተምር ነገር አለ እንዴ ወደ ኢትዮጵያ በተሰደዱ ጊዜ እነ ጃዕፈር ኢብኑ አቢ ጣሊብ ምን ነበር የተናገሩት ኩና ቀውመን نعبد الاصنام ጣዖታትን የምናመልክ ማህበረሰቦች ነበርንኛ وناكل الميتة የሞተ እንስሳን የምንመገብኛ የነበርን ሰዎች ነን ونأتي الفواحش ጸያፍ የሆነ ተግባር እንፈጽም የነበርን ሰዎች ነንኛ ونوصي الجوار ለጎረቤቶቻችን መጥፎ ምን ሊሆን ነበርን ሰዎች ነን وكنا على ذلك حتى ارسل الله الينا رسولا نعرف نسبه وصدقه وامانته ማንነቱን ታማኝነቱን ሰብዕናውን የምናቀው ነብይ እስኪልክልን ድረስ በዚህ መልኩ የምንኖር ህዝቦች ነበርን فدعنا الى الاسلام فاسلمنا ወደ እስልምና ጠራን እስልምናን ተቀበልን ተመልከቱ ጥሪ ባደረገ ነጃሽ በጠየቀው ጊዜ ይሄን እኮ ነው ያቀረበው አይደል هذا هو الحضاره ስልጣኔ ማለት ይሄ እኮ ነው ለጎረቤቶች መልካም ማለት ያስተማረ ማን ኢስላም እነሱንም አያየናቸው አይደል እንዴ እጁን እንዲያስቀምጠው ሲቆርጥ አላየው ይሄ ከእስልምና ያዘው ይመስላል እንዴ አውረቱን እንዲ ሲቆርጥ አላየው በራሳቸው አንደበት እየተነገረ ነው اما الاسلام هو الاستسلام لله بالتوحيد والانقياد له بالطاعه والخلوص من الشرك واهله እስልምና ይሄ ነው የሚያስተምረን ይሄንን ነው ለጎረቤት መልካም እንድትል እንቅፋት መንገድ ላይ ስታገኝ አንስተን ሙዝ ልጣጭ እንኳን መንገድ ላይ እንዳጥል ነው የሚያዘ እስልምና اليوم اكملت لكم دينكم ሙሉ ነው ማህበራዊ ኑሮን በዚህ መልኩ ይነግራል ኢኮኖሚን በተመለከተ አላህ Subhanahu Wa Ta'ala حلال አድርጓል በይን ሪባን حرام አድርጓል واحل الله البيع وحرم الربا አያችሁ ሪባ ወለድ የሚበሉ ሰዎችን فاذنوا بحرب من الله ورسوله ነው ያለው ዛሬ ወለድ ውስጥ አስገብቶ ያለህን አብሮ ይዞትም ሽክ ይላል ከዛ በኋላ ዝንብ ሲወር ይውላል ትናንትና እኮ ባለ ሀብት ነበርክ ባለ ጸጋ ነበርክ እኮ አላመሰገንክማ አላህ Subhanahu Wa Ta'ala ሰጥቶ ነበር ስለዚህ የበለጠ ሀብት ለማካበት እነሱ ወጥመድ ውስጥ አስገቡ በምን ስም በኢኮኖሚ ስም ودخلوا من طريق الاقتصاد وهكذا وقفوا في كل طريق
ينفثون سمومهم مرزاቸውን ለመርጨት በእያንዳንዱ በሁሉም በር ላይ ቆመዋል በሁሉም በር ላይ وينفذون مخططاتهم للقضاء على الإسلام وآله استراتيجياቸውን ታርጌታቸውን ለመፈጸም በእስልምናና በሙስሊሞች ላይ አሁንም አልቦዘኑም ولكن ነገር ግን አልহামዱሊላህ አላህ ምስጋና ይገባው لا يزال في المسلمين በሙስሊሞች መካከል አይወገዱም من يتنبه لدسائسهم ሰርጎ ገብነታቸውን የሚነቁባቸውና የሚጠነቀቁ ማህበረሰቦችን አላህ ይፈጥራል ويحذر من كيدهم ከተንኮላቸው የሚጠነቀቁ ولو رجعنا بنملس الى كتاب الله تعالى وسنه رسوله صلى الله عليه وسلم ወደ ቁርአንና ወደ ሐዲስ ብንመለስ لوجدنا فيهما البيان الكافي በቂ የሆነ ማብራሪያ እናገኛለን ከማን ከቁርአንና ከሐዲስ በምን ጉዳይ ላይ لمكائد اعدائنا ስለ ጠላቶቻችን ተንኮል ይነግረናል እኮ ታሪክ ይነግረናል ከነብዩላህ ኑህ ጀምሮ ኢላ ነብይና መሐመድ ሰለላሁ ዐለይሂ ወሰለም የተሰሩትን ታሪኮች ቁጭ አድርጎልናል ቁርአን ወለወጅ ከዛስ ተንኮላቸውን ይነግረናል ወለወጀድነ الدواء الشافيه እዛው ቁርአንና ሐዲስ ውስጥ አጥጋቢ የሆነ ፈውስ እናገኛለን ደግሞ ቁርአንና ሐዲስ ውስጥ والسلاح الكافيه لصد عدوانهم ለጥላቻቸው ለተንኮላቸው የምንከላከልበት መሳሪያ በቁርአንና ሐዲስ ውስጥ አለ الله يسوقن ዋናው እሱ ነው ያ ጀማዓ ታዲያ كثيرون من المسلمين كثير من الناس አብዛኛው የሰው ልጅ አለየው ባሁኑ ሰዓት ينتسب الى الاسلام ወደ እስልምና ራሱን የሚያስጠጋ وهو لا يعرف ما هو الاسلام هذا هو المشكله ችግሩ ይሄ ነው ያ ጀማዓ እስልምና ማለት ምንድነው ብለ ብትጠይቀው አያውቀው ኢስላም ማለት ምንድነው ብለ ብትጠይቀው አያውቀው አሁን ችግሩ ይሄ ነው ሲሉ ሰማው ብዬ እላለሁ ነብይ እነሱ ደግሞ የሚጠቀሟቸው እንደነዛ አይነት ሰዎችን ነው ስሙ መሐመድ ነው ከቤተሰብ ጀምሮ እስልምናው ምን እንደሆነ አያውቀውም ከዛ በኋላ ወልሶፍ ላይ መጥቶ ከነሱ የተቀበለውን አጀንዳ ባንተ ላይ ሲያሲርና ሲጎነጉን ቆይቶ መረጃውን እንደነሱ ሲያቀብል ትሰማለህ ولا يعرف ما يضاد الاسلام እስልምናን አላወቀም እስልምናን የሚያፈርስን ነገርም አላወቀውም አያችሁት بعضهم ከፊሎቹ يدعي انه مسلم ነኝ ብሎ ሲሞግት ትሰማዋለህ وهو يعبد غير الله ከአላህ ውጭ ሲያመልክ ታየዋለህ የሞተ ሰው ማምለክ ጀናዛውን አጥበን ገንዘን ቀብረነዋል ምንም አይጠቅምም አይባልም የአባሾቹ ዶክተር የሚናገረው ማለት ነው ያ አኺ አጥበህ ጓንት ለብሰህ ተጠይፈው ማስክ አድርገህ እንዳይሸትህ ከዛ በኋላ የሞቀው አድርገህበት ከዛር በኋላ ገንዘህ ባቡጀዲ ጠቅለህ ሽቷር ከፍክፈህ ይጠቅማል ሰው ይትላል እንዴ አዩ አቅሊ ነው አኺ አያችሁ የሚሰራልን ስራ እስልምና ያስተማረው አይደለም ምዕራባውያኖች ከሊባኖስ ያመጡልን ዲን ነው ወቁት ነው ንቁ ይያሉ ነው ለነነቃ ይገባል ግን ሙስሊም ነው ሰውየው ከዛስ ያመልከዋል فيستغيث بالاموات በሙታን እርዳታ ይጠይቃል ويطوف بالقبور ቀኝ እጁን አውጥቶ ቀብር ጧፍ ሲያደርግ ተመለከተዋለህ ويدعو غير الله ከአላህ ውጭ ማጸናል ድረሱልኝ ይላል وبعضهم يدعي انه مسلم وهو لا يصلي الصلوات الخمس ይሞግታል እኔ ሙስሊም ነኝ ይላል አምስት አውቃት ሶላትን አያውቀው ዙር ስንት ረካ ነው ብትለው አረን እንጃ ይላል ቂብላ ወዴት ነው ዙረን ምን ሰግደው ولكن يدعي انه مسلم ነኝ ብሎ ይሞግታል በሙስሊም ስም ይጠራል ولا يزكي زكاه ما ያወጣ ሙስሊም ተመለከታል ولا يصوم ولا يحج حج ما ያደርግ ما يصوم ተመለከታል وبعضهم يدعي انه مسلم وهو ينفذ مخططات الكفار التي تناقض الاسلام የካህዲያኖችን ስትራቴጂ በእኛ ላይ ሲያስፈጽም ተመለከተዋል የእስልምናውን የሚያፈርስ መሆንና ያቀምስ فالواجب لما تقالل فالواجب قديته على كل مسلم بيانداندو مسلم لاي ان يعرف ما هو الاسلام اولا بمجمل درجه اسلام ማለት ምን ማለት ነው اسلام ማለት ምን ማለት ነው በመጀመሪያ ደረጃ ሁላችንም እንደምናቀው አብዛኞቻችን ተምረን ያለፍነው ነብያችን አለይሂ ሰላቱ ወሰለም ዑመር ኢብኑ ኸጣብ ባወራው ሐዲስ ላይ بينما نحن عند رسول الله صلى الله عليه وسلم ذات يوم اطلع علينا رجل بياض الثياب شديد
ነጭ የሆነ ልብስ የለበሰ እንዲሁም ጸጉሩ በጣም ጥቁር የሆነ لا يرى عليه اثر السفر የመንገደኛ ምልክት የማይታይበት የሆነ ግለሰብ በመካከላችን መጣለ አያችሁ لا يعرف احد منا ከኛ መካከል አንድም ሰው አያውቀውም አሉ ኗሪ ነው እንዳንል እንግዳ ነው እንዳንል لا يرى عليه اثر السفر የመንገደኛ ምልክት አይታይበትም ለምን መንገደኛ ይገረጣል ፊቱ አይደል እንዴ ይደክማል ይጠወልጋል ጸጉሩ ይንጨባረራል አባራ ይሆናል እግሩ በአባራ ተለውሶ ነው የምታየው ከቤቱ ሲወጣ አንድ ሰው ጫማውን ወልውሎ ልብሱን አስተካክሎ የታጠበ የተተኮሰ ሽቶ ነገር አድርጎ ይወጣል ያ ሰውዬ ከቤቱ እንደወጣ ታውቀዋለ ረጅም ጉዞ ከተጓዘ ደግሞ የሰውነቱ ጠረን ተቀይሮ አለባበሱ ምን ፊቱ ሁሉ ነገሩ ገርጥቶ ነው የምታየው ስለዚህ ያንድናልን ከሩቅ የመጣ ነው እንዳንል ምልክት አላየንበትም የመንገደኛ የቅርብ ሰው ነው እንዳንል ከመካከላችን አንድም ሰው አያውቀውም ከዛ ለነብዩ አለይሂ ሰላቱ ወሰለም አኽቢርኒ عن الاسلام ስለ እስልምና ንገረኝ አላቸው አያችሁ وقال النبي صلى الله عليه وسلم الاسلام ان تشهد ان لا اله الا الله وان محمدا رسول الله አሉት ከአላህ በስተቀር በእውነት የሚመለክ አምላክ የለም ብለህ መሐመድ የአላህ መልእክተኛ ነው ብለህ ልትመሰክር ነው አሉት አንድ አያችሁ وتقيم الصلاه ሁለት وتؤتي الزكاه ሶስት وتصوم رمضان أرد وتحج البيت إن استطعت إليه سبيلا أمست هون اسلمنا እንዲህ አርጎ የሚነግር ታገኛለህ ኢላ መረሂም እስልምና ይሄ ነው ብሎ የሚነግር ታገኛለህ ከአላህ በስተቀር በእውነት የሚመለክ አምላክ የለም እያለ እየነገሩን የአላህ መልእክተኛ አይ ይሄ ማለት እኮ የሞተ ሰው አይጠቅምም ማለት አይደለም ብሎ ያስተምራል በጎን ምን አይና አخذው ከማን ነው የወሰደው ዕውቀቱን كان عبد الله بن سبع اليهودي كان عبد الله الحراري اسرائيل አሰልጥና ከላከችው አካል እን ልናቅና ልንነቃ ይገባል ስለዚህ በመጀመሪያ ደረጃ ما هو الاسلام የሚለው ማወቅ አለበት اولا حتى يقوم باداء شرائعه شريعه ባዘዘው እንዲተገብር ዘንዳ ثم يعرف ما هي مناقضات الاسلام እስልምናን የሚያፈርሰው ደግሞ ምንድነው አሁን እስልምናን ተረድቻለሁ አይደል ከዚህ በኋላ ደግሞ እስልምናን ሊያፈርስብኝ የሚችለው ነገር ምንድነው ሚለውን ማወቅ ያስፈልጋል ለምን حتى يتجنبها እንዲርቃት ويقوم بردها ومقاومتها መከላከልና መመለስ እንዲችል የሚመጣበትን ማምታቻ والتحذير منها እንዲጠነቀቅ ዘንድ لما سئل ነብያችን አለይሂ ሰላቱ ወሰለም በተጠየቁ ጊዜ ይሄንን ነበር የተናገሩት አሁን ጅብሪል አለይሂ ሰላም መጥቶ በጠየቃቸው ጊዜ የተናገሩት ይሄንን ነው ስለዚህ فقد بين صلى الله عليه وسلم في هذا الحديث أن الإسلام إسلام بلو مالت قول نغغر ነው በመላስ وعمل በአካል የሚተገበር ነው واعتقاد በልብ የሚታመንበት ነው እነዚህ ሶስቱ አይለያዩ ኢስላም قول باللسان عمل بالاركان በልባችን ልናምን በመላሳችን ልንመሰክር በአካላችን ልንተገብር እነዚህ ሶስቱ የግድ ናቸው እስልምና ውስጥ ማለት ነው ነገር ግን انه ليس مجرد انتساب بان يقول الانسان انا مسلم ነኝ ካለ ይበቃዋል ይላል ልታከፍረው ትፈልጋለህ እንዴ አንተ እኮ ጠበቃውን እኮ አታድነውም እኮ ነገ አላህ ዘንድ ይልቅስ የሚጠቅመውን አስተምረው እስልምና ማለት እንደዚህ ነው ለዘርዝረ ነገር መጣቀው እስልምናን የሚያፈርሱ ነገሮች ከአዳኡል ኢስላም ከኢስላም ጠላት ጎን ተሰልፈው እስልምናን ተውሂድን ለመናድ መስራት ከእስልምና ያስወጣል ብለህ ንገረው ከጠቀምከው እንዲያርገ ንገረው በሱናና በተውሂድ ሰዎች ላይ ሲራ ሲያሰሩ ስታይ ልትከላከል ይገባል ያለ በለዛ ጉዳቱ የሚመለሰው ባንተ ላይ እንጂ በእስልምና ላይ እንዳልሆነ ማወቅ ያስፈልጋል وهؤلاء لا يعرف معنى الاسلام ولا يلتزم باحكام እስልምናን ያውቁት ህግጋቱን አይተገብሩ ነገር ግን እኔ ሙስሊም ነኝ የሚለውን ብቻ እየተጠቀሙት መለከታቸዋል ማለት ነው ስለዚህ ጥንቃቄ አድርገን እያንዳንዳችን የተፈጠርንበትን ዓላማ በማወቅ ለአላህ Subhanahu Wa Ta'ala ተገቢ የሆነውን እስልምና ሙሉ ነው ሙሉነቱን አውቀን የሰጠንን እስልምና ጸጋውን አመስጋኝ ሆነን ካፍራሽ ነገሮች እኛንም ቤተሰቦቻችንም ማህበረሰቦቻችንም የመጠበቅ ኃላፊነት እንዳለብን ለማስታወስ ያክል ነው እናንተንም እኔንም በሰማነው የምንሰራ አላህ ያድርገን جعلني الله واياكم من الذين يستمعون القول فيتبعون احسنه وبالله التوفيق والسلام عليكم ورحمه الله وبركاته